አሁን በተሰማ ሰበር መረጃ የአውሮፓን ህብረት ኑ ታዘቡ ምርጫዬን ታዘቡ ብሎ መጠየቁ በራሱ ነውር ነው። አሁን ሰኞ ምርጫ ነውና እኛ ከተማ ያለን ሰዎች ምን በማድረግ ነው ከአማራ ትግል ጎን መሆን የምንችለው? አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ አንድ የደነቀኝ ነገር አለ። ያሳምነው እዝ በሸዋ ቀጠና 11 የኦሮሞ ብሔር ተወላጆችን ከእገታ አስለቅቋል። አሁን በተሰማ ሰበር መረጃ በአማራ ክልል ሰኞ ምርጫ አይካሄድም ተብሏል። በአማራ ክልል በሚገኙ 8 የምርጫ ክልሎች የፊታችን ሰኞ ግንቦት 24 ምርጫ እንደማይካሄድ የምርጫ ቦርድ አስታውቋል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ዛሬ በሰጡት መግለጫ በእነዚህ አካባቢዎች ምርጫው ሰኞ ባይካሄድም ለዘላለም አይካሄድም ማለት እንዳልሆነ ተናግረዋል። ሌላው አስገራሚ መረጃ ደግሞ በክልሉ ለፓርላማ ከሚወዳደሩ እጩዎች መካከል 11ዱ ምንም ተቀናቃኝ የሌላቸው መሆኑ ነው። ቦርዱ ምርጫ የማይካሄድባቸውን 8ቱን ቦታዎች በዝርዝር አልገለጸም። እናንተ የትኞቹ አካባቢዎች ይመስላችኋል? ኮመንት ላይ አስቀምጡልኝ። የአውሮፓን ህብረት ኑ ታዘቡ ምርጫዬን ታዘቡ ብሎ መጠየቁ በራሱ ነውር ነው። የምርና ህሊና ያለው ሰው አሁን እዚህ ጋር አንድ ሰው እየተሳደበ ነበር ኮሜንት ላይ። ህሊና ያለው ሰው የሚያስብ ሰው ጭንቅላት ያለው ሰው የዘንድሮውን ምርጫ የአውሮፓ ህብረት ይታዘብልኝ ብሎ መጠየቅ በራሱ የምር መጠየቅ በራሱ ውርደት ነው። በቃ ውርደት። እሺ የአውሮፓ ህብረት ስንት ተቋም ያሳትፋል? የት ቦታ እየተሳተፉ ነው? ጦርነቱን አስቆመዋል? እኔ ግራ ግብት የሚለኝ ተወዳዳሪ በሌለበት ሁኔታ እንደው ለምን ሰው ለምርጫ ይመዘገባል? በቃ ተቃዋሚ ተወዳዳሪ ከሌለ ሰው ለምርጫ ስለምን ይመዘገባል? ምን ሊመርጥ እንዴ? በቃ ተወዳዳሪ የለም አይደል? ምን ሊመርጥ ነው? በቃ ያለው አካል ተወዳዳሪዎችን ድራሻቸውን አጥፍቶ ብቻውን እየኖረ ነው አይደል? በቃ ስለዚህ ምኑ ነው የሚመረጠው ነው? አሁን እኔ ምርጫ ተብሎ ምርጫ እኮ ሃለ ወይም ኤ ቢ ብለህ ነው አይደል? አንዱን ከሶስቱ አንዱን ከአራቱ የምትመርጠው። ምን የሚወዳደር ከሌለ ማን ከማን በልጦ ወይም ማን ከማን ይሻላል ብሎ ህዝቡ ሊመርጥ ነው ምርጫ ተብሎስ የሚጠራው እንዴ? አትሊስት እኮ የስና ነው ወይም ነውና አይደለም ወይም እሺ ወይም እምቢ ተብሎ እኮ ይሄ ህዝበ ውሳኔ ያለ አይደለ? ሁለት አማራጭ ብቻ። እንደዛ እንኳን መሆን አልተቻለም። እንኳን አይደለም የአማራጭ ያላቸው የፖሊሲ አማራጭ፣ የሪዮት ዓለም አማራጭ፣ የሥርዓተ መንግስት አማራጭ ያላቸው ፓርቲዎች ሊኖሩ ይቀርና ምርጫ ብሎ መጥራት በራሱ ይከብዳልና አዶናይ ቢታዘብለት የተሻለ ነው። እውነቴን ነው። የምር አዶናይ የኢጋድ ከሚታዘብ የአፍሪካ ህብረት ከሚታዘብ አዶናይ ቢታዘበው የተሻለ ተቀባይነት ያገኛል። አብይ አህመድ አሁን ባለው ሁኔታ እሱም ቢያሳትፈው የተሻለ ነው። ጤፍ የኢትዮጵያን የምግብ ምልክት፣ ስንዴ ደግሞ የምርጫ ምልክት ነው። በፊት ስንዴ በየወፍጮ ቤቱ፣ አሁን ስንዴ በየመስሪያ ቤቱ እየተከፋፈለ ነው። ያልተለቀመው ስንዴ ለሚለቀመው ህዝብ ምልክት ሆኖ የሚያገለግል ሲሆን ለዓመታት ሳይጠረጥር የሚመነጠረው ህብረተሰብ ጉልበቱ ላይ ባለው ሰፌድ ማበጠር ቢጀምር እንክርዳዱን ማራገፍ አያቅቶም ተብሏል። አለበዛ በየቤታችን የገባው ስንዴ ንፍሮ መሆኑ የማይቀር ነው። ለጤና ምርመራ ጤና ጣቢያ የሄዱ በሽተኞች ካርድ ክፍል እንደገቡ ምርጫ ካርድ ተሰጣቸው። ምርጫ ካልመረጣችሁ እውነትም ያማችኋል የተባሉት ታካሚዎች ካርድ በሃርድ የወሰዱ ሲሆን ማደንዘዣ በየካርድ ክፍሉ ተሰጥቷቸዋል። ከምርጫ በኋላ ባሉት ተከታታይ ዓመታት ደግሞ ይወጋሉ። ሞጣ ቀራኒዮም ስለ ዘንድሮ ምርጫ እንዲህ ብሏል። ቲጂ የየው ነው። ሰላም እናስትልኝ። እንዴና ሞጣ ሰላም ነው? ቀጥይ። ሰላም ብያለሁ። ቀጥይ። እሺ አሁን ሰኞ ምርጫ ነውና እኛ ከተማ ያለን ሰዎች ምን በማድረግ ነው ከአማራ ትግል ጎን መሆን የምንችለው? ምን ማለት ነው? ምርጫ ነው ማለት ምን ማለት ነው? ምርጫ ይካሄዳል እኛ ባለንበት አካባቢ። የት ነው የምትኖሪው? ደብረ ዘይት። ምንድነው ብሔርሽ? እኔ አማራ ነኝ። ለምን ትመርጫለሽ? ማንም አያስገድድሽም። መምረጥ እኮ አለመምረጥ መብትሽ ነው። ለምን ትሄጃለሽ? ሄደሽ ደግሞ መምረጥ የምትመርጪው መምረጥ ነው። ግን የሚመረጠው ማን ነው? ኦሮሞ ያሸንፋል። መረጥሽም አልመረጥሽም አብይ ይቀጥላል። ይሄ ራሱ እናንተ አንቺ እንዴት ነው ያሳየሽ? የጡት ማስያሽን አውልቀሽ አብይ ሲመጣ ጨፍረሻል አይደል? አይ እንደዛ አይደለም። እኔ ስቃወም ይሄ ልጅ ነበርኩኝ። ከፋሲል ደሞዝ ጋር አጀባል ገዳ አው ገላው
አታለን ከመሸ እምትይ ደብረ ዘይት እንደሆንሽ በገብርኤል በኩል መንፈስ ነግሮኛል። ውሸት ነው እውነት ነው? ውሸት ነው። እንደዛ ውሸት ነው። እንኳን አንቺና አቡነ አብርሃም ቂጣቸውን ወትፈው ሲደግፉ አይቻለሁ። መነኮሳት ታይ እሱን እርሺ። አማራ ቂጥህን በሚጥሚጣ እየቆረጠ ኦሮሞ የሚያበላህ ፈልገህ። ስለዚህ ኦሮሞ ይቀጥላል። ፋኖም ታየ ቂጡን አዝሎ ከአባይ መሻገር ስላልቻለ ፋኖ መሪዎች ከሻዕቢያ ወያኔ ጋር ስለተሞዳሞዱ ተራው ፋኖ ጀግና ሆኖ ስትራቴጂም መስማት ስትራቴጂ ማዳመጥ ስላልቻለ ሚዲያው የሌላ ስለሆነ ገንገበት መሀይም ስለሆነ ወድቋል። ስለዚህ አብይ ይቀጥላል ማለት ነው። ወደድሽም ጠላሽም ኦሮሞ ይቀጥላል። መረጥሽው አልመረጥሽው ፋኖ ተደራጅቶ የአማራን ክልል ቢያንስ እንኳ የእኛ ስትራቴጂ ስለከሸፈ ቢያንስ እንኳ ደግሞ አድማ በታይና ፋኖ በጋራ ሰርቶ ክልሉን በአማራ እጅ ካልጣለው በፋኖ እጅ ካልወደቀ አብይ ኦሮሞ ይቀጥላል። የትግሬና የሻዕቢያ የወያኔ የኦነጋውያን ስልጣን ይቀጥላል። ህገ መንግስቱን እናሻሽሉ ብለው ይመጣሉ ያታሏቸው። ያ ነው እየተሰራ ያለው። ፋኖውን ነገ ይታረቃል። ያን ሁሉ ህዝብ ጨርሶ። ስለዚህ ምን እናርጋችሁ ታዲያ? መብትሽ ነው መምረጥ። እንደውም አብይን ምረጭ ይሻላል። አብይን መምረጥ ምን መሰለሽ፣ ብርሃኑ ነጋን ከምትመርጪው አብይን ምረጭ። ቀድሞም ማሽቃብተሽ መቀመጫሽን አዝለሽ ያመጣሽው አብይን ነው። ቢያንስ ኦሮሞ ይሻላል። ኦሮሞ ስልጣን ላይ ቢቀጥል የተሻለ ነው። ቢያንስ አማራ 16 ሚሊዮን ካንቺ ጀምሮ ኦሮሚያ ብለው አዲስ ሀገር የፈጠሩት ጋር ትኖሪያለሽ። ስለዚህ አብይን መርጦ ኦሮሞን ማስቀጠል ከወሮ በላ ትግሬ መከላከል ጥሩ ነው። አብይን ማስወገድ አንፈልግም ብላችሁ አዝላችሁ ስልጣን ላይ አርጋችኋል። እኛ ስንቃወም ልታጠፉን ተንቀሳቅሳችኋል። የፋኖ ትግል ከክልሉ ካልወጣ ማሸነፍ አይችልም። ከወያኔና ሻዕቢያ ጋር ያለው ግንኙነት ውድቅ ነው ስንል እኛን ከሚዲያ ላይ ከነዘገይ የሚባል መሀይም ግመል አጋዥ ጋር መርዝ ሰጣችሁ ለማጥፋት ተንቀሳቅሳችኋል። ደግፋችኋል። በኤአይ ሰርቶ አፍ ከፍተው ሲያመጡ ስቃችሁብኛል። ዛሬ የፖለቲካ ዳቧንም መቅመስ ነው። አማራ ቂጥን በሚጥሚጣ ቆርጦ ሲያበላ ድሮን አናት ላይ ሲጥልብህ እየሞካት አማራ መቻል ነው። በመቀጠልም ባህር ዳር ላይ ምን እየተባለ እንደሆነ ላሰማችሁ። ባህር ዳር ዓለም አቀፍ ስታዲየም ነገ ከነገ ወዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሴን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጥተው እንዲጫወቱ ነው ፍላጎታችን። አንድ የሚቀረን ነገር አለ። ከባህር ዳር ከተማ ህዝብ ጋር ሆነን የምናሳካው ወደፊት ይሄ ጥላ ፎቅ ጠዋት ብርዱ አሁን ፀሐዩ ያስቸገራችሁ የጥላ ፎቁ ጉዳይ ነው። እሱን ከእናንተ ጋር ተመካክረን ያለንን አዋተን እናሳካዋለን። አሁን የሰማኸው አንሙት ኮሜዲያን ፍልፍሉን አይደለም የሀገሪቱ ምክትል ጠቅላይ ሚኒስትሩ ነው። እና እነ ፓሪስ ሴን ጀርመን እነ ኒውካስልን ልናመጣ ነው እነ ባየር ሙኒክን እያለ ክለቦችን ለአማራ ህዝብ ይጠራልና አይ ኖ ላይክ ኢትስ ሪሊ ፔንፉል ለእናንተ ይሄንን መስማት አይደል? አድማጮቻችን አእምሯችሁን እንደሚያደማ ልቦናችሁን እንትን እንደሚል አውቃለሁ፣ ግን እንድትሰሙት ነው። እኛ ካላሰማናችሁ የተሰሙታላችሁ ማለት ነው። አያችሁ አይደለም ኢትዮጵያን የገጠማት ፈተናና አመራሮቿ ምን እንደሚመስሉ። ብሬድን ሰርከስ ነው እና ብሬዱ የለም ግን ሰርከሱን ነው እያወራልን ያለው። ለአማራ አርሶ አደሮች ነው እየነገረ ያለው፣ ለአማራ ህዝብ ነው እየተናገረ ያለው። አሁን ደግሞ የአብቹን 55 ነጭ ውሸቶች የምንሰማበት ሰዓት ነው። የቡያ መዶ ወይም የአቶ አቡጡጡ 55 ምርጥና ዘርነኛ የተመረጡ ውሸቶች እርሶ የራስዎን ያክሉበት። አንደኛ፣ የኤርትራ ጦር በኢትዮጵያ ውስጥ ገብቶ አልተሳተፈም በጦርነት። ሁለተኛ፣ ወደ ትግራይ ማክስ እንጂ ጥይት አንልክም አለ፣ የሆነው በተቃራኒ ነው። ሶስተኛ፣ አንዲት ፈረንሳይ ሴት ላግባህ ብላ ለመነችኝ፣ ከዛ እኔ በመሬት ስቅስቅ ብዬ አለቀስኩ። አራተኛ፣ በተከልኳቸው ዛፎች የአሮማያ ሐይቅ ታድሷል። 5 ነዳጅ ማውጣት ጀምረናል።
6 በእኔ ዘመድ አሳዳጅና ስደተኛ አይኖርም አለ። አገሩን በስደተኛና በእስር ቤት ሞላው። 7 ጊዜ ስለሌለኝ የኖቤል ሽልማት ፕሮግራሙን አልከታተልም አለ። የተጻፈለትን ሂዶ ሲያዘበዝቡ አለ። 8 መኑኝ አሻግራችኋለሁ አለ። ወደ ገደል መሆኑን ህዝቡ ቆይቶ ገብቶታል። 9ኛ ምርመራ ሳናደርግ አናስርም አለ። በእስር ቤት ሞቶታል። 10 ስንዴ ወደ ውጪ እንልካለን አለ። በተቃራኒው በእርዳታ የመጣን ስንዴ አስፈጭቶ ለኬንያ ሸጠ፣ ከበረ። 12 ወይዘሪት ብርቱካን ሚደቅሳ ምርጫው አይራዘምም ብላኝ ስትለኝ ጮኸችብኝ፣ ስልክ ዘጋችብኝ ምናምን ሳምቲንግ። 12 በአፍሪካ ውስጥ እንደኔ ብዙ ደጋፊዎች ያሉት መሪ የለም። አዎ አጋንንትነትን ሳያውቁ ጥቂት ሞኞች ከንፈውሌ የእሳት ራት ሆነዋል። 13 የአሜሪካን መንግስት 5 ቢሊዮን ዛፎች መትከል ቢፈልግ አይችልም ነበር፣ እኔ ግን አሳክቻለሁ። 14 በዱባይ ወይም በላስ ቬጋስ እንዲህ አይነት ፏፏቴዎች የሉም። 15 እያንዳንዱ የመንግስት ስብሰባ በቀጥታ ለህዝብ እናስተላልፋለን። እሱን ተው። 16 ሲሚንቶ በብር እየተሸጠ ነው። እሱን በጣም አስቂኝ ነው። 17 ከኖቤል ሽልማት ይልቅ የኢትዮጵያ እናቶችን በረከት እመርጣለሁ አለ። አሁን እርግማን እየመረጡልህ ነው። ልክ ነው። 18 ሚዲያዎችን በመዝጋት ጋዜጠኞችን በማሰር ሀሳቦችን በማፈን የመንደር አለቃ መሆን ይቻል ይሆናል፣ ነገር ግን የሀገር መሪ መሆን አይቻልም ሲል ነበር። የሆነው በተቃራኒ ነው። 19 ሀጫሉን ማንም ሰው ሳያውቀው ለ10 ዓመት ጓደኛዬ ነበር። 20 እኔና ገዱን የሚለየን ሞት ብቻ ነው። አይ ቲንክ እንትናንም ብሎ ነበር ለማንም። 22 እኔ ስመጣ ሱፊዎችና ሰለፊዎችን አብረው መጸለይ ጀመሩልኝ። 22 የነዳጅ ገበያው ተረጋግቷል። 23 የወለጋንም የአማራንም ህዝብ አልጨፈጭፍም፣ በተቃራኒ ሆኗል። 24 ፍትሐዊና ዲሞክራሲያዊ ምርጫዎችን አረጋግጣለሁ ብሏል። የተቃራኒ ነው የሆነው። 25 ስንሸነፍ ስልጣን እንለቃለን። በጣም የሚያስቅ ነው። ሬሳ ካልተጎተተ አንተ ከምኒልክ ቤተ መንግስት አትወጣም። 26 ባለፉት 2 ዓመታት በአማራ ክልል ብቻ 28,000 ትምህርት ቤቶችን ገንብተናል ብሏል። እናንተ ታውቁታላችሁ፣ በድሮን ያወደመውን ብቻ እሱን ይመስለኛል። 27 የመንግስት ጨረታ የሚካሄድባቸውን ግዴታዎች ለመከላከል ውሳኔ ያደርጋለሁ ብሏል። በተቃራኒው ለዘመዶቹ እንደ ከረሜላ አድለዋል። 28 ልጅ ሳለው ኢትዮጵያ ንጉሠ ነገስት እንደመሆን አውቅ ነበር። በጣም የሚያስቅ ነው። 29 በባድመ ጦርነት ወቅት በቦምቡ ሲፈነዳ ጓደኞቼ ሞቱ፣ እኔ ግን ብቻዬን ቀረው። 30 መግደል መሸነፍ ነው፣ ሞት ሽንፈት ነው። ገለመሌ እንግዲህ እየገደልክ ነው። 31 ሼክ አላሙዲንን ከሳውዲ አረቢያ አመጣዋለሁ ብለህ ነበር። 32 አሳምነው ጽጌን ከእስር ቤት የፈታሁት እኔ ነኝ አለ፣ እስሩን ጨርሶ የተወጣውን ሰውዬ። 33 በእኔ ምክንያት አንድ ሰው ቢሞት ስልጣን እለቃለሁ አለ። እስካሁን 4 ሚሊዮን ህዝብ በአንተ ምክንያት ሞቷል። 35 ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ አይደለም። ስትሞትም በሻሻ ስትሞትም ኦህዴድ ነህ አንተ። 36 መለስ ዜናዊን ጠቅላይ ሚኒስቴር እንደሚሆን ያውቅ ነበር ብሏል። ቢያውቅም አይናገርም ሰውየው፣ እንዳንተ አይነት ቀጣፊ አይደለም። 37 ልጅ ሳለው በሻሻ እያሉ ጓደኞቼ ጠቅላይ ሚኒስቴር እንደመሆን ይነግሩኝ ነበር አለ። ስለ ጠቅላይ ሚኒስቴር የሚያውቅ አልነበረም እዛ አካባቢ። 38 ተቃዋሚ በነፃነት እየተንቀሳቀሰ ይገኛል ብለሃል። እሱ ተረት ነው። 39 ፋኖ አማራ ከቆሰሉ ወታደሮች ላይ ጥቁር ኩላሽ ቀማ ወሰደ ብለሃል። አላደረገውም። 40 የኢትዮጵያ እናቶች ይጸልዩልኛል። አዎ ይድፋው ብለው ቀን ይጨልም የእኛን ረሃብ ለልጆቹ ይስጠው ብለው ሊጸልዩልህ ይችላሉ። 41 በአዲስ አበባ ከፍተኛ የኦሮሞ ጥላቻ አለ ብለሃል። በተቃራኒው ግን አንተ የበታችነትህን የአዲስ አበባን ህዝብ ትጠላለህ። 42 ኦሮሞ በእኔ የስልጣን ዘመን ያለውን ነገር ስልጣን ተነፍጎታል ብለሃል። ነገር ግን ከበቂ በላይ አልወሰደም ብለሃል። የሆነው በተቃራኒ ነው። 43 ኢትዮጵያ የጋዝ ምርቶችን ለገበያ ታቀርባለች፣ በቅርቡም የራሷን የተፈጥሮ ጋዝ ታስመርቃለች ብለሃል። የሆነው ውሸት ነው። 44 በጎጃም ዝናብ አዝንበናል። 45 ገበሬዎች ከቡራዩ ለገዳዲ መንግስታችን እንደተነካ የተናገሩ ነበር። 46 አሳምነው ጽጌንና የአማራ ክልል መሪዎችን አልገደልኩም። 47 የዶክትሬት ዲግሪ አለኝ፣ ትልቁ ውሸት። ደሞዜን በ48% ጨምሬያለሁ ብለሃል። 49 ከ5 ዓመታት ውስጥ እያንዳንዱ ኢትዮጵያዊ ሮቦት ይኖረዋል። 50 በ2100 ኢትዮጵያ በዓለም ላይ ሁለተኛው ትልቁ የኢኮኖሚ ሀብት መር ትሆናለች ብለሃል። 51 በኢትዮጵያ ያለው እድገት ተአምር ነው ብለሃል። 52 የድሮን ፋብሪካ አስመርቄያለሁ። 53 ፈጣሪ ይመስገነው ወደብ አግኝተናል። 54 ህወሓት የተቦካ ዱቄት ሆኗል። ልክ በአየር ላይ እንደተበተነ ነው፣ ተመልሶ አይመጣም ብለሃል። የሆነው በተቃራኒ ነው። 55 ይችኛዋ በጣም ስፔሻላይዝድ ያደረጋት የበሻሻው ጥፍራም ያቶ አቡጡጡ ሌተስቷና በአይነቷ ለየት ያለች በጣም ዝነኛዋ ውሸት ነች። 5 ሳንቲም ከዚህ ህዝብ አንሰርቅም ብለሃል። ብለናል። እንዲህ ያለውን ጠኔ ሲደፋ የነበርክ ሰው በ8 ዓመት ጊዜ ውስጥ 15 ቢሊዮን ዶላር የሚያወጣ የመሬትን ኢንቨስትመንት በሊዝ ስም ኦቪድ ሪል ስቴት የሚል መስርተህ የህዝብን መሬት እየቸበቸብክ ከአንተ በላይ ቢሊዮነርና ከበርቴ የለም። ቀጣፊ ሌባ። የጊዜ ጉዳይ ነው፣ ትወገዳለህ። ባላችሁበት ይመቻችሁ። ውድ የቻናል ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች እስከምንመለስ ቸር ሰንብቱ።